በዛችሁ ይሁን። እኔ ወንድማችን መስፍን እባላለሁ። የጌታ ሰላም ይብዛላችሁ። ዛሬም እንደገና አዲስ ነገር የእግዚአብሔር ቃል ይዤ መጥቻለሁ። ጠላት ያሰበው ነገር በእናንተ ቤት አይሆንም፣ በእኔ ቤትም አይሆንም፣ በአንቺ ቤትም በኢየሱስ ስም አይሆንም። ጠላት ሊዋጥ ያሰበው ጥርሶችን ጌታ ዛሬ ዘግቷል። የአንበሳ አፎች ጌታ እንደዘጋ ዛሬ ያንተ ቤት ያንቺ ቤት የተከፈተ የተኛው የጨለማ አፎችን ጌታ ዛሬ ዘግቷል። ይሄን ቃል ዳንኤል ምዕራፍ 6 ላይ ዳንኤል በቀን 3 ጊዜ ወደ እግዚአብሔር እየጮኸ ወደ እግዚአብሔር እየጸለየ መስኮቱን ከፍቶ እየጸለየ ሳለ ጊዜ ሰዎቹ ከኛ ተለይተው ለምንድን ነው የሚጸልዩ ብለው ወደ ንጉሱ ባመጣው ሰዓት ንጉሱ አንድ ነገር አዘዘ። ግን ሰዎቹ ብዛትና ሕጉ ስለሆነ ወደ ጉድጓድ ድረስ በጣለው ሰዓት ግን የሰማይ አምላክ ከዳንኤል ጋር ነበር። ዳንኤል እግዚአብሔር አስመለጠው። ያ ንጉሱ ማለዳ ተነስቶ ወደ ጉድጓዷ ሲሄድ ዳንኤል ሆይ ብሎ ሲጠራ አንተ የምታመልከው አምላክ የምትጸልየው አምላክ ከዚህ ጣጣ ሁሉ አንተ ሊያድን ይችላል ስትል ንጉሥ ሆይ 1000 ዓመት ንገስ፣ እኔ በአንተ ፊትም በሰማይ አምላክም ክፋት አልሰራውም አለ። ስለዚህ አሁን ውጣ ብሎ ንጉሱ አወጣ። ካወጣው በኋላ ግን ትላንትና በሱ ላይ የፈረሱ ሰዎችን ወደ ጉድጓድ ውስጥ ጣለ ጊዜ እነኚህ ክፋት ያሰቡ ሰዎችን አንበሳው ከነ አጥንቱ ከነ ስጋው በላ። ዳንኤል አምላክ ዳንኤልን አስመለጠ። ዛሬ ላንቺም